ሰላም ጤና ይስጥልኝ ውድና የተከበራችሁ የሞኒት ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። እሱ ምንድነው የበሶ አዘገጃጀት። ሁሉም የራሱ የሚያዘጋጅበት ስልትና ሙያ ያለው። የኔን ደግሞ እስኪ ሞክሩትና በጣም ተወዱታላችሁ። በጣም ጣፋጭ ነው። በተለይ ለመጠጥ የሚሆን ለልጆቻችን። በሶ እንግዲህ ብዙ ጥቅም አለው። በብዙ አይነት እንጠቀመዋለን። እኔ ደግሞ እንዴት አድርጌ እንደማዘጋጅ ቅመሞቹን ምን አይነት ግብአት እንደምጨምር አይታችሁ ከወደዳችሁ ስሩና ሞክሩ ትላለሁኝ። በመጀመሪያ ይሄው ገብስ አዘጋጅቻለሁኝ። እኔ እቤት ውስጥ አይደለም የቆላሁት፣ የተቆላውን ንጹህ ገብስ እንደዚህ ገዝቻለሁኝ። ለቅሜ አስተካክዬ አበጥሬ ቆሻሻውን ለቅሜ አጽድቼ አስቀምጫለሁኝ። ይሄ እንግዲህ 7 ኪሎ ገብስ ነው። 7 ኪሎ ገብስ እዚህ ጋር የምጠቀማቸው ቅመሞች ደግሞ አሉ። ቅመሙ እንዲጣፍጥ ያደርግልናል። እንደገናም ደግሞ ልዩ ጣዕም በቃ በጣም ደስ የሚል ጣዕም ነው ያለው። በጣም ሞክሩት። የምናስገባቸው ግብአቶች ደግሞ በጣም ጠቃሚ የሆኑ ሄልዚ የሆኑ ነገሮች ናቸው። እኔ የምጠቀመው እንግዲህ ቅመሞቹ ደግሞ በመጀመሪያ ደረጃ ቀረፋ በጣም ያጣፍጥልናል። ጣዕሙም ቆንጆ ይሆናል። እዚህ ጋር ለውዝ፣ ይሄ ሩብ ነው። ለ7 ኪሎ ሩብ ለውዝ ነው የምጨምረው። እዚህ ጋር ደግሞ ተልባም ኦሜጋ 3 በጣም አሳ ማትወዱ በተለይ ተልባ ብትጠቀሙ። እኔ ድሮ አረብ ሀገር ስጠቀም ሴትዮዬ ጠዋት ላይ ለሰላጣ ተጠቀመው ነበረ እና ተልባውን አሁን ይሄን እዚህ ጋር ልቅም አድርገን አዘጋጅተን ተልባ፣ ለውዝ ወይም ደግሞ ፒናት፣ እዚህ ጋር ደግሞ ቀረፋ ስቴክ አለኝ። እንደገና ደግሞ እዚህ ጋር የምጨምረው ኦሪጋኖ። ይሄ ከውጭ የመጣ ቅመም ነው። ከውጭ ነው እህት ያመጣችልኝ። ጣዕሙ በጣም ነው የምወደው። ላልጫ፣ ለፓስታ ሶስ በጣም ነው የምጠቀመው። እሱን እጠቀማለሁ። ጨው ጨምራለሁኝ። እነኚህን አሁን ዝም ብለን አይደለም የምንጨምራቸው። እንዴት አድርጌ እንደምጨምር አሳያችኋለሁ። እዚህ ጋር ገብሱ ኦሬዲ የተዘጋጀ ነው። አሁን ቅመማችን ወደ ማመስ እንሄዳለን። እና ወዶችዬ በመጀመሪያ መጥበሻዬን በሚዲየም ሂት አሞቀዋለሁኝ። ይሄ ሞቅ ሲልልኝ ቀረፋውን ሞቅ ስናደርገው የተለየ ጣዕም ይሰጠናል። አሁን የዳቦ ቅመም ለምሳሌ ጥቁር አዝሙድ ሞቅ አድርገን ስንጨምርና እንደዚህ ስንጨምር በጣም ልዩነት አለው። ሞቅ ነው የማደርገው ትንሽ። በተለይ እኔ ኦቨን ፓወር ስለሌለው እንደዚህ ገልበጥ አድርጌ ሞቅ አድርገዋለሁኝ። በሚዲየም ሂት እንደዚህ ሞቅ እናድርገዋለን። ምክንያቱም አንድ ቅመም ሲታመስ ልዩ ጣዕም አለው። በጣም ማመስ ሳይሆን ትንሽ ሞቅ። አሁን ይሄ ይበቃዋል። እንደዛው ኦቾሎኒንም አምሰውና እንትኑን ከላው ላይ እፍላለሁ። ገለባውን አበጥሬ ስድት አደርገዋለሁ። አያችሁት? እንደዚህ ሞቅ ሲል ገለባውን ይለቅልናል። ጽድት ይለልናል። ገለባውን እንደዚህ ጽድት አድርገን እንጨምረዋለን። በጣም አይደለም ለሞቆቹ ሁሉም በጣም ጥቅም አለው። ተልባ በተለይ እኔ በጣም ነው የምጠቀመው። በጣም ነው የምወደውም። አጥሚት ስሰራም ሆነ ምንም የሆነ ክሬም ነገር ይሰጠኛል። አጥሚት ላይ በጣም ነው የምጨምረው። ከዛን እሱንም እንደዚህ እቃችን ሳህናችን ያዘጋጀናል። ትልቅ እናደርጋለን። ለቪዲዮ ጥራት እንግዲህ በአንድ እጄ እየቀረጽኩ ነው። በአንድ እጄ ያማምስላችሁ። ተልባይንም እንደዚህ አሁን ይሄ ተልባው ገና አበጥረዋለሁኝ፣ ለቅመዋለሁኝ። አንድ ላይ ላምሰው ብዬ ነው። እንዲህ ሞቅ እናደርጋለን። እንትንም ይጨመራል። ያው እንደ ሰው እንትን ነው። እኔ ለህፃን ልጅ ስለፈለኩ አሁን ግን እንዳይልብኝ አልጨመርኩም። ጦስኝ ለበሶ በጣም ቆንጆ ነው። ቆንጆ ጣዕም ይሰጠናል። ሽታው ራሱ በቃ አስፈጭታችሁ ስትመጡ ሽታው ራሱ በጣም ጥቅም አለው። ተልባም እንግዲህ በጣም ኦሜጋ 3 አሳማ ተመገቡ፣ ተልባ ተመገቡ ብዬ ሞክራለሁኝ። እኔ አሳ ብዙም አልወደውም፣ ሽታውን በጣም አልወደውም። እንደገና ተጠብሶም ትንሽ ከበላው ነው እንጂ ብዙም አልበላም። ይሄንንም እንደዚህ ምስ አደርገውና እገለባብጠዋለሁ። አሁን ይሄ እዚህ ላይ እንዲቆይልኝ ስለጨረስኩ ከዛም ጨውዬን አመሳለሁ። መጨረሻ ላይ
ጨውን ካመስኩ በኋላ ሁሉንም በሲኒ እየለካውኝ አንድ ላይ እጨምራቸዋለሁኝ የሚያስፈልጉኝን ግብአት። ለእናንተ ሳላሳያችሁና ሳምስ ሳልቀርጸው የቀረውት ነገር ቢኖር ደግሞ ድንብላል ፍሬ ነው። ድንብላል ፍሬ በጣም ጥቅም አለው። ጣዕሙም ደግሞ ቆንጆ ያደርግልናል። ቅድም ያመስኩትን ለውዝ እንደዚህ አበጥሬው አስተካክየው እንደዚህ ቆንጆ ሆኖልኛል። ስለታመሰ የድንብላል ፍሬም እንደዛው እጨምራለሁኝ። በጣም ትወዱታላችሁ፣ ሞክሩት። ከዛን አዘጋጀዋለሁ። እንደዚህ ቅልቅል ካደረኩት በኋላ ወዴት ነው እንግዲህ ወደ ወፍጮ ቤት ነው የምወስደው። አስፈጭቼ ስመጣ ደግሞ ያለውን ነገር እንዴት አዝጌ እንደማዘጋጅ ነፍቼ አስተካክዬ ያለውን አብረን እናያለን። ስለተከታተላችሁኝ ከልብ